በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ እግዚአብሔር ያለ አምላክ በሰማይና በምድር ማን ነው? እግዚአብሔር ለሕዝቡ ኃይልን ይሰጣል፣ ልጆቹንም በሰላም ይባርካል። ምስጋና ለስሙ ለዘላለም ይገባል። እንደ እግዚአብሔር ያለ ማንም የለምና፣ እንደ እግዚአብሔር ያለ ማንም የለምና፣ እልል በሉ ቁሙ ለምስጋና፣ እልል በሉ ቁሙ ለምስጋና። እንደ እግዚአብሔር ያለ ማንም የለምና፣ እንደ እግዚአብሔር ያለ ማንም የለምና፣ እልል በሉ ቁሙ ለምስጋና፣ እልል በሉ ቁሙ ለምስጋና። ባህር ተከፈለ እስኪታይ መሬቱ፣ ፈርዖን ወደቀ አልሰራም ትምክህቱ። ደካሞቹም ጸንተው ተራመዱ፣ ኃይለኞቹም ይሄው ተዋረዱ። እንደ እግዚአብሔር ያለ ማንም የለምና፣ እንደ እግዚአብሔር ያለ ማንም የለምና፣ እልል በሉ ቁሙ ለምስጋና፣ እልል በሉ ቁሙ ለምስጋና። የኢያሪኮ ቅጥር የማይደፈረው ይኸው ፈራረሰ የሰዎች ሳይነካው። ኃይለኞቹም ቢበረታቱብን እንጸናለን በእሱ ተደግፈን። እንደ እግዚአብሔር ያለ ማንም የለምና፣ እንደ እግዚአብሔር ያለ ማንም የለምና፣ እልል በሉ ቁሙ ለምስጋና፣ እልል በሉ ቁሙ ለምስጋና። የተወረወረው የጠላታችን ጦር ሜዳ ላይ ወደቀ ጋሻ ሆኖ እግዚአብሔር። ለሥላሴ ይድረስ ምስጋናችን፣ ተሸነፈ ሰይጣን ጠላታችን። እንደ እግዚአብሔር ያለ ማንም የለምና፣ እንደ እግዚአብሔር ያለ ማንም የለምና፣ እልል በሉ ቁሙ ለምስጋና፣ እልል በሉ ቁሙ ለምስጋና። ባህር ላይ ሲራመድ ሞገስ አለው እሱ፣ በግርማው ሲነሳ ጸጥ ይላል ነፋሱ። የድንግል ልጅ እኛ ምናመልከው ከሃሊ ነው የለም የሚሳነው። እግዚአብሔር ያለ ማንም የለምና፣ እንደ እግዚአብሔር ያለ ማንም የለምና፣ እልል በሉ ቁሙ ለምስጋና፣ እልል በሉ ቁሙ ለምስጋና። እንደ እግዚአብሔር ያለ ማንም የለምና፣ እንደ እግዚአብሔር ያለ ማንም የለምና፣ እልል በሉ ቁሙ
እስካሁን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እነሆ አምላካችን ይህ ነው፣ ተስፋ አድርገነዋል ያድነንማል። እግዚአብሔር ይህ ነው፣ ጠብቀነዋል፣ በማዳኑ ደስ ይለናል፣ ሐሴትም እናደርጋለን። ትንቢተ ኢሳይያስ ምዕራፍ 25 ቁጥር 9። አምላካችን ነው፣ ተስፋ አድርገነዋል። እግዚአብሔር ነው፣ እኛም ጠብቀነዋል። በማዳኑ ደስ ብሎናል፣ ሐሴት አድርገናል። አምላካችን ነው፣ ተስፋ አድርገነዋል። እግዚአብሔር ነው፣ እኛም ጠብቀነዋል። በማዳኑ ደስ ብሎናል፣ ሐሴት አድርገናል። አምላካችን ነው፣ ተስፋ አድርገነዋል። እግዚአብሔር ነው፣ እኛም ጠብቀነዋል። በማዳኑ ደስ ብሎናል፣ ሐሴት አድርገናል። አምላካችን ነው፣ ተስፋ አድርገነዋል። እግዚአብሔር ነው፣ እኛም ጠብቀነዋል። በማዳኑ ደስ ብሎናል፣ ሐሴት አድርገናል። ስድብን ከኛ ያስወገደ እስከ ሞት ድረስ የወደደ ከሞት ሸለቆ ያወጣን እሱ ነው ሰላም የሰጠን። አምላካችን ነው፣ ተስፋ አድርገነዋል። እግዚአብሔር ነው፣ እኛም ጠብቀነዋል። በማዳኑ ደስ ብሎናል፣ ሐሴት አድርገናል። ርቀን ነበረ አቀረበ፣ ጠላት ስንሆን ልጆች አለ። ለዘለዓለም ሞትን ዋጠ፣ ሐዘን በደስታ ተለወጠ። አምላካችን ነው፣ ተስፋ አድርገነዋል። እግዚአብሔር ነው፣ እኛም ጠብቀነዋል። በማዳኑ ደስ ብሎናል፣ ሐሴት አድርገናል። የጠፋነውን ፈልጎናል፣ ከሞት እስራት ታድጎናል። ኃጥእ ስንሆን በደለኛ ዙፋኑን ተወርሶ ለኛ። አምላካችን ነው፣ ተስፋ አድርገነዋል። እግዚአብሔር ነው፣ እኛም ጠብቀነዋል። በማዳኑ ደስ ብሎናል፣ ሐሴት አድርገናል። የተናቅነውን አክብሮናል፣ የወጣነውን መልሶናል። ሞትን አርቆ ሕይወት ሰጠን፣ ዳግም ለክብር አደረገን። አምላካችን ነው፣ ተስፋ አድርገነዋል። እግዚአብሔር ነው፣ እኛም ጠብቀነዋል። በማዳኑ ደስ ብሎናል፣ ሐሴት አድርገናል። አምላካችን ነው፣ ተስፋ አድርገነዋል። እግዚአብሔር
እንመለስ የአምላክን እናት እናወድስ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። እንመለስ የአምላክን እናት እናወድስ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ተጽፎባታል የመዳኛ ፊደል ጥበብ የሚሞላ ጨለማን የሚሰቅ ለቃል ሥጋ መሆን ምክንያት ስለሆነች ቀርባችሁ ተማሩ ማርያም ፊደል ነች። ወደ ቀድሞ ነገር እንመለስ የአምላክን እናት እናወድስ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። አዲሱ ቃል ኪዳን ከላይ የተጻፈው በገሊላ ናዝሬት ገብርኤል ያበሰረው በማርያም እቅፍ ላይ ታገኙታላችሁ። የምስጢር መዝገቡን አንብቡ ገልጣችሁ። ወደ ቀድሞ ነገር እንመለስ የአምላክን እናት እናወድስ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ያዘለችው ወንጌል ቃሉ ይፈውሳል። አምኖ ላነበበው ነፍስ ያለመልማል። በጀርባዋ ያለው እግዚአብሔር ነውና አቅርቡ ለማርያም ውዳሴ ምስጋና። ወደ ቀድሞ ነገር እንመለስ የአምላክን እናት እናወድስ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ብዙዎች ተማሩ ስሟን እየጠሩ በአባታቸው መንግሥት እንደ ፀሐይ በሩ። ክብር ልዕልናዋን ገብርኤል ነግሮናል። ካወደሷት ጋራ ለክብሯ ቆመናል። ወደ ቀድሞ ነገር እንመለስ